ኢየሱስ ክርስቶስ እቺን ሴት መጥቶ የጠየቃትን ጥያቄ ታውቃላችሁ? ውሃ ጠጪኝ ያላት። ከዛ በዛ ነው ንግግሩ የጀመረው። እኔ ዛሬ የማወራው እንስራን የሚያስጥል መገለጥ በሚል ነው። የምትጥለውን ነገር አይቼ ምን ያህል ክርስቶስ እንደተገለጠልህ ልነግርህ እችላለሁ። ኢየሱስ ባንተ ህይወት ላይ የበራበትን ማግኒቲዩድ የማቀው በጣልከው ነገር ነው። አንዳንድ ሰው ለእግዚአብሔር ሰዓቱን መጣል አይችልም። አንዳንድ ሰው ቁርሱን መጣል አይችልም። ስለዚህ ዛሬ የምናገርበት ርዕስ እንደዚህ የሚል ነው። የፈለገችውን ነገር ወደ ከተማው ቦርደር ላይ መጣ በጠራራ ፀሐይ ልትቀዳል ይዛ የመጣችውን ነገር አላማዋን ያስጣላት ነገር አለ። በዚህ ሴት ህይወት ውስጥ 3 መገለጥን እናያለን። ቁጥር 9 ላይ የምናየው እቺ ሴት አይሁዳዊ መሆኑን አወቀች። ኢየሱስ አንድ አይነት ቋንቋ ነው የሚያወሩት። ሁለቱም እስራኤላውያን ናቸው፣ ግን ተከፋፍለዋል ከሰለሞን በኋላ ሰሜናዊና ደቡባዊ። እቺ ሴት ይኸውላችሁ በእስራኤል ውስጥ መልቲፕል ሪሌሽንሺፕ የሌላቸው ሌሎች ሴቶች የሉ። ነገር ግን ኢየሱስ እቺን ሴት ለማግኘት ግድ ሆኖበት ወደ ሰማሪያ እንደሄደ መጽሐፍ ይናገራል። ሃሌሉያ። አንደኛ ያየችው እቺ ሴት ምኑን ነው? አይሁዳዊነቱን አገኘችው። አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምናለህ እንዴ? ሁለተኛ 5 ባሎች አሉሽ ባላት ጊዜ አሁን አብሮሽ ያለውን ባልሽ አይሆንም አይደለም ባላት ጊዜ ምን አለችው? ነብይ እንደሆንካ ያለው አለችው። የመጀመሪያውም ሪቪሌሽን እንስራ ያስጥልም፣ ሁለተኛውም ሪቪሌሽን እንስራ ያስጥልም። ሶስተኛው ሪቪሌሽን ግን መሲህ መሆኑን አወቀች። the second person of trinity ይመጣል የተባለው God in the flesh አሜን አሜን እሱ እንደሆነ ስታቀው እንስራዋን ምን አለች?